ቢስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አረብ ገንዳ እንግዲህ ለብዙዎቻችን መነሻ መድረሻ ቤታችን አባባ ሻሃደም ብዙዎችን ያነጹበት የቀረጹበት ብዙ ዒልም የፈራበት ትልቅ ተቋማችን ነው። አረብ ገንዳን መስጂድ ግንባታውን በማጠናቀቅ ሂደት ውስጥ የሚገባው ቁመና ላይ እንዲቆም እስከዛሬ ቢዘገይም አሁንም ደግሞ አካባቢው ማህበረሰብም የእስልምና ጉዳዩ ኃላፊነት ወስዶ በዚህ ረመዳን ላይ ገቢ ማሰባሰቢያ ፕሮግራም አዘጋጅቷል። በዛ ፕሮግራም ላይ ሁላችንም በመሳተፍ አረብ ገንዳን የሚመጥን አረብ ገንዳ ለብዙ ወጣቶች ለብዙ ወንድም እህቶቻችን መፍለቂያ ትልቅ ማዕከላችን ነው፣ ቤታችን ነው፣ ትውልድ የተቀረጸበት ቦታ ነው። መስጂዱ የሚገባው ክብር ላይ መቆም ስላለበት ሁላችሁም በዚህ ኸይር ማሰባሰቢያ ፕሮግራም ላይ በመሳተፍ አሻራችሁን እንድታስቀምጡ በመላው ዓለም የምትገኙ የአካባቢው ተወላጆች ከማንም በላይ ባለቤት ናችሁ። ቅድሚያው እናንተ ነው። ኃላፊነታችሁ ላይ እንድትገኙ አደራ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የእምነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸበረክ አረብ ገንዳ መስጂድ ታሪካዊ የሆነ መስጂዳችን ነው። አልহামዱሊላህ ዛሬ ግንባታችን 80% አልቆ የቀረችውን ለመጨረስ ይሄው እናንተን ጥሪ ወደ እናንተ ጋር መተናል። አረብ ገንዳ መስጊድ ለየት የሚያደርገው በደሴ ከተማ ማዕከል ላይ የሚገኝ በዚህ አጋጣሚ መናገር እንፈልገው አረብ ገንዳ መስጊድ ዙሪያው ላይ የነበሩት አህዋሎች ፈዋሂሽ በጣም የበዛበት መጥፎ ስራዎች የሚደገበሩበት ነበር። የደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤትና የመስጂድ ኮሚቴው ከከተማ አስተዳደሮች ጋር በመነጋገር በመወያየት አካባቢውን በተግባር በማሳየት ብዙ ለውጦችን በማምጣት ማስፋፊያ ቦታዎችን በማግኘት እንደዚሁም አካባቢ ላይ ያለውን አህዋል ለመቀየር ትልቅ እንቅስቃሴ ላይ እንገኛለን። ለይለቱል ቀድር በጣም በሚጠበቅበት ረመዳን 27 ሌሊት አንድ ትልቅ ኸይር ስራ ይኖራል ኢንሻአላህ። ይሄውም የአረብ ገንዳ መስጂድ ማስጨረሻ የገቢ ማሰባሰቢያ መርሃ ግብር ይኖራል። ኦንላይንም ነው የሚካሄደው ኢንሻአላህ። በእለቱ ሁላችንም የምንችለውን ያክል እንድንረባረብ ኸይሩ ምን አልፍ ሸር የተባለች ሌሊት ነች። በዚች ሌሊት የምናወጣው ሰደቃ ጃሪያ ነው አንደኛ ነገር። ሁለተኛ ደግሞ እንዲህ አይነት የከበረች ሌሊት ላይ የሚወጣ ሰደቃ ደግሞ አጅሩም ሚዛኑ ያክል ነው የሚሆነው። እዚህ የተገኘንበት ምክንያትና ይሄንን ቪዲዮ እየቀረጽን ያለበት ምክንያት ይሄንን የአባታችን የታዋቂው ሼኻችን ሼኽ አባባ ሻሃደም ሙሳን የሳቸው ለ30 ዓመት ያክል ይሄንን መስጂድ ቁርአን ተፍሲር አቅርተውበታል። ይሄንን መስጂድ ህዝቡና የተለያዩ ኸይረኛ ወንድሞች ግንባታ ማስፋፊያ አድርገውለት 80% አጠናቀው 20% ብቻ ይቀራቸዋል። በመሆኑም ይሄንን 20% ለመጨረስ የፊታችን ረመዳን 27 ሌሊቱን በመላው ዓለም የሚገኙ ሙስሊም ወንድምና እህቶችን በማሳተፍ እንዲሁም ደግሞ እዚህ አረብ ገንዳ መስጂድ ውስጥ የሚደረገውን ፕሮግራም በቀጥታ ስርጭት ሽፋን በመስጠት የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። በመሆኑም ሁላችሁም በዚህ ፕሮግራም ላይ ተሳተፉ ዘንድ በአላህ Subhanahu Wa Ta'ala ስም ጥሪያችንን እናቀርባለን።